ማንቸስተር ዩናይትድ ትልቅ ወጪ ከሚያስወጣው ኤሊዮት አንደርሰን ይልቅ ወደ ማቲያስ ፈርናንዴዝ የዞረው ለምንድን ነው? ወይስ ማንቸስተር ሲቲ ለኤሊዮት አንደርሰን 100 ሚሊዮን ፓውንድ ያቀረበው ዋጋ የተጋነነ ነው? ብዙዎች ያላዩት ነገር ቢኖር ሰር ጂም ራትክሊፍ እና ካሪክ የተጠና የታሰበና ታክቲካዊ የሆነ ውሳኔ ነው ፊታቸው ወደ ፈርናንዴዝ እንዲያዞረ ያስገደዳቸው። ለዛ ነው ለተጫዋቹ 70 ሚሊዮን ፓውንድ ለመክፈል እያሰቡ ያሉት። ግን ደግሞ ማንቸስተር ዩናይትድ እና ማቲያስ ፈርናንዴዝ እንዴት ሊገናኙ ቻሉ? ይህ ለማወቅ ወደኋላ መመለስ ይኖርብናል። ገና ያኔ ካሪክ የማንቸስተር ዩናይትድ አሰልጣኝ እንደሆነ እሱና የእሱ ቴክኒካል ስታፎቹ የማል ክፍሉ ላይ ትልቅ ክፍተት እንዳለ ይረዳሉ። ማለትም ሞደርን ያልሆነ ከጊዜው ጋር የማይሄድ ፍጥነት የጎደለው በካውንተር አታክ ሲጠቃ የሚብረከረክ ሆኖ አገኙት። በዚህ ሰዓት ወደ ገበያው ሳይመትሩ የኖቲንጋም ፎረስቱን ተጫዋች ኤሊዮት አንደርሰንን ያዩቷል። በሌላ በኩል የዩናይትድ የዳታ ጥናት የሚያጠኑ ቡድኖች እየመረመሩ በነበረበት ሰዓት አይናቸውን ወደ 21 ዓመቱ የዌስትሃም ተጫዋች ላይ ጣሉ። በዛ ሰዓት ፈርናንዴዝን ስካውት ማድረግ ጀመሩ። ቁጥሩንም ሲመለከቱ የሚያመረቃ ነው። በተጨማሪ ከፕሪሚየር ሊግ ካሉት አማካኞች 10 ውስጥ የሚካተት የሚሸፍነው የሜዳ ክፍል በጨዋታ የበዛ እንደውም በዚህኛው ሲዝን ይመስለኛል ከሊድስ ጋር በነበራቸው ጨዋታ ከአምስቱ 5 ታክል የተሳካ በመውረድ የዲስትሮየር ብቃቱን አሳይቷል። ሲቀጥል ተጫዋቹ በፕሬጀር ውስጥ ሆኖ የማቀበልና የመቀበል ብቃቱ የተመሰከረለት ምርጥ ተጫዋች ነው። ለዛ ነው ካሪክና የስታፉ አባላት ፈርናንዴዝን በእጃቸው ለማስገባት ያቋመጡት። እዚህም የዩናይትድ ሰዎች የዌስትሃምን በር ማንኳኳት የጀመሩት። እንደምታውቁት ዌስትሃም አሁን ላይ የቻምፒዮንሺፕ ክለብ ነው። በቅርቡ የወጡ ዘገቦች እንደሚያመለክቱት ዌስትሃሞች ምንም ተጫዋች የመሸጥ ፍላጎት እንደሌላቸው እና ደግሞ በፍጥነት ወደ ፕሪሚየር ሊጉ የመመለስ ፍላጎት እንዳላቸው የዌስትሃሙ ሼርሆልደር ዳንኤል ኮርቴንስኪ እንደሚፈልጉ ሲዘግቡ ነበር። በዚህም ማንቸስተር ዩናይትድ ለዌስትሃም 70 ሚሊዮን ፓውንድ አቅርበው ዌስትሃሞች ደግሞ የሚጠይቁት ከ80 እስከ 85 ሚሊዮን ፓውንድ ነው። ግን ደግሞ ዩናይትድ ዋጋውን ወደ 70 ሚሊዮን ፓውንድ ለማውረድ እየተደራደሩ እንደሆነና በቅርብ ጊዜ ይህ ፖርቹጊዝ ኢንተርናሽናል ወደ ዩናይትድ እንደሚገባ ይጠበቃል። ተጫዋቹም ፍላጎቱ በግልጽ ለወኪሉ ጆርጌ ሜንዴዝ መዳረሻው ኦልድ ትራፎርድ እንደሆነ ተናግሯል። ግን ደግሞ ለዌስትሃም የማይፈታ ጥያቄ አላቸው። ዌስትሃሞች በሚዲያ ላይ ሲሆኑ ቆረጥ አቋም እንዳላቸው ያሳውቃሉ። ግን ደግሞ ከመጋረጃው ጀርባ ዌስትሃም ትልቅ የፋይናንሻል ችግር እንዳለበት እየተወራ ነው። በተጨማሪ ክለቡ 104 ሚሊዮን ፓውንድ እንደከሰረ ተነግሯል በመውረዱ ብቻ። በዛም ዩናይትድ ዌስትሃምን አጣብቂኝ ውስጥ የከተተው። ግን ደግሞ የፈርናንዴዝ ፈላጊ ዩናይትድ ብቻ አይደለም፣ ፒኤስጂ፣ ሪያል ማድሪድ እና አርሰናል ተጫዋቹን ይፈልጉታል። ከእነዚህ ውስጥ የተሻለው ፈላጊ አርሰናል ነው እስካሁን። ግን ደግሞ አርሰናሎች ኦፊሻል ጥያቄ ለዌስትሃም አላቀረቡም። በዚህም ዩናይትድ ሰፊ ድል አለው ተብሎ ይጠበቃል። በዩናይትድ ቤት ትልቅ የሆነ የመሃል ሜዳ ለውጥ እየታየ ነው። በባለፈው ኤደርሰንን ከአታላንታ አስፈርመዋል ይመስለኛል። የሕክምና ምርመራውን አልጨረሰም፣ ግን በቅርብ ጊዜ ዝውውሩ ይጠናቀቃል ተብሎ ይጠበቃል። በአሁኑ ከተሳካ ፈርናንዴዝን ካስፈረሙ በዩናይትድ የአማካኝ ስፍራ የፈርናንዴዝና የኤደርሰን ጥምረት ልናይ እንችላለን። ግን እናንተ ምን ታስባላችሁ? ካሪክ በሚቀጥለው የውድድር ዓመት ሊሳካለት ይችላል ወይስ አይችልም? ሀሳባችሁን ኮሜንት ላይ አስቀምጡ። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ፣ ሼር ማድረግ እንዳትረሱ። መልካም ጊዜ